መንጃ ፍቃድ አንተ ምንድነው ከጎኑ ቁጭ ብለህ እዛ ጋር ያለው ፍሬንድ በእናትህ መንጃ ፍቃድ የለውም ፈታ ይበል ምንድነው መንጃ ፍቃድ ስጠኝ ስራችንን እንስራበት ህፃን ልጅ እያስነዳህ እኮ ነው ህፃን ልጅ እያስነዳህ በሳብ የሚሰራ መንጃ ፍቃድ ስጡኝ ነገር ሌላ ችግር ውስጥ ከምንገባ መንጃ ፍቃድ እኔ ድራይቨሩን ነው የማወራው አንተን ያወራህ የለም ብር ነው እዚህ ወይኔ እንግዲህ ምንድን ነው የምትጠይቀኝ? ስልክ ባለገበል ነው እንዴ? ያምሻል እንዴ? ስልክ አልያዝኩም እኮ ኪሴ ቀዳዳ ነው። ጋሸዋ መጣ አየው አንተ ብትር ልጠብቃት ትወርወር ነሽ ግድ የለም ጋሽ ልብስ ኖሮት ቢፎጣ አንተ ነው ነው ጋሽ ተጋበል ወረዳ ለና ተጋበል ግድ የለም ለነፍ ጋሽ ተጋበል ልሽይ ሰላም ማጂሽያን አቤል እባላለሁ። አንድ አስማት ላሳይሽ። ያለምንም ንኪኪ ከንፈርሽን መሳም ይችላል እንዴ? ያው ካላመንሽኝ እናሲዝ በ20 ብር የምነካሽ ከሆነ 20 ብሩን ትወስጂዋለሽ ትበይኛለሽ። ላሳይሽ። ነካኝ እኮ ወሰጂው እኔ አናግረዋለሁ ወንድ በቃ አንተ ተረጋጋ ሂድሽ አናግረው እኮ አናግረዋለሁ ወንድ አለማወቃችሁ እኮ ነው ወንድ አለማወቅ ያ 180 ነው ሰራውትና በቃ የሚገርም ነው በቃ ፓምፕ አደራረጉ የሌለ የሚገርም ነው 190 ነው ቀጣይ ማነሳው 190 በቃ ብድ ያለ ሙቀቱ እናንተን ግን እኛም ጋር ሙቀት ሊገለኝ ሙቀቷ ወንድ ሄሎ የኔ ፍቅር የቱ ጋር ነሽ? አልጋ ቤቱ ጋር ምን እሺ መጣሁ። ለማንኛውም መጣሁ ምን ያህል ቢቻኮል ነው እንደዚህ አንድ ግሬ ሴት አንድ ግሬ ወንድ የሚያደርገው? በስመ አብ የኔ ፍቅር ምን ነው ወይኔ እሺ ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ ይሄን ቪዲዮ ደግሞ ላይክ አድርጉት። ምን ነው ማናጀር አለመክቡ ምን ነው አለቃ አልተመቻም እንዴ? አሁን ነው ሼፉ ማበረው አይዞ ከሼፉ አይደለም ጥፋቱ ማታ እኮ ትንሽ ለጣጣ ድሬ እዚህ ውስጥ አስታውቄበት ነው። ወይ መከራይ አሁን ኮሶ ሚል ቴስት ያለው ምግብ ልታመጣው ነው። ካልበላው ደግሞ መከራ ኤክስ ጋር በላ ምናምን ልትይ አመጣሽው? አይ ቆንጆዬ ነው የሰራውልህ። ታሪክ ቅመሰው በጣም ነው የሚጣፍጠው። እንዴ ምንድን ነው ይሄ? ሁሉንም አይነት ነው። ሁሉንም አይነት አራኝ ሴትዮ ነው ያባወራሽ ነኝ። ተመላሽ ማቅረብ ጀመርሽ ለኔ ቡሌ ራሴ ሰርቼልህ ነው። በጣም ነው የሚጣፍጠው። እሺ ዞር በይ ከማጅራቴ ላይ ቀምሶ ነው በሉ አለ። ዝም ብለህ ዞር በይ ታዲያ ምን እንትለው ካንተና አይደለ? ምንድነው? ምን አገኘሁለት? ምንድነው? ምን እኔ ጥፍ አድርጌ ነው የሰራሁት። ፓይስትራሽን ምግብ ውስጥ ፓይስትራሽን እንዴ ምግብ ከነፍሪዝሽ ማፈርፈር ጀመርሽ። ውሃ ካርልሽ ልብላው ነው። አልበላም
እንዴ ምን ሆናችሁ ደግሞ? ሴትዮዋን ነገር በልኝ። ይኸውልህ ምግብ አቀረበችልኝ በላሁት። አለሙ ሀጤ አንድ ነገር ነው። እንኳንም የፈረሱ ጭራ ሆነ በዛ ላይ የእሷ ፀጉር ቢሆን ቆሮቆሮ ጉሮሮ ላይ ኢንፌክሽን ፈጥሮ ሌላ ጉዳይ ነበር። ይኸውልህ ዛሬ ፀጉሯን ካበላችኝ ነገ እጇ ላይ የምንለጥፈው አርቲፊሻል ጥፍር አለ። እሱ ከምን እንደሚሰራ ታውቃለህ? ከአህያ ኮቴ። የአህያ እግር ልብላ ጭስ። የአህያ እግር ልብላ ያስታውቃችሁ። ስለ ወንድ ልጅ አምላክ እባካችሁ እያያቸው አትለፉኝ። አባ እባክህ እርዳኝ። የሶስት ልጆች አባት ነኝ። እባክህ እንደገና ደግሞ አሁን ሚስቴ መንታ አርግሻለሁ እያለችኝ ነው። አዎ ተባረክ የኔ ወንድ። ተባረክ። ውይ በዛ። ኧረ ምንም ማለት ነው። እሺ የኔ አባት። እሺ አመሰግናለሁ። ተጠቀመው እንዴ ኮንዶም። የምን ፍቅር ምን ተብሎ ይነገራል? እኔ ራሴ እኮ የምጸጸትበት ነገር እኮ አሁን ሄጄ ነው ንስሓ የምገባው። የኔ ቆንጆ ለማን እናገራለሁ? እኔ የት ሞት ለማንም አልናገር። በቃ ቻው። ያው ሂጂ ኑሂ ብረሪ እፊ ለኛል ባይ ባይ ግባ አቤላ ከሜርሲ ጋር ናስቲ እንኳን ደህና መጣህ። አንተ መሰልከኝ ከመንግስት ትምህርት ቤት ወደ ግል ትምህርት ቤት የመጣኸው? አሁን የንንጋሽ እስቲ እሺ ጎበዝ። ምንድን ነው የቋጠርክ ዛሬ ምግብ? አልጫ ሽሮ። ይኸው እዚህ አሁን የትምህርት ቤቱ ህግና ደንብ አለ። ተቋጥሮ የማይመጡ ምግቦች አሉ። አልጫ ሽሮ፣ ቦዘና ሽሮ፣ ይሄ ተጋቢኖ ሽሮ ፍትፍት ምናምን እዚህ አይቻልም። አንድ ተማሪ ስትበላ እንዳይ ይዘህ ከመጣህም ወደ ሽንት ቤት ተደብቀ በላ። እሺ እና ምን ለመጣ ተማሪዎች እንዳያዩ። ምን ለምጣ? ምንም አይመለከተኝም። እንደዚህ አይነት ምግብ ይዘህ እንዳትመጣ ሁለተኛ። ኧረ መታደላችሁ። በቃ አሁን እንሳን ብለን ጀረበ። የኛም በኋላ እንብለውን የሳናው ነው። መጀመሪያ እኔ ይበላል። ይገርም አንደኛውን ምሰው ቋጥር ያለው ምንድን ነው? ቦምብ ነው እሱ። ጭብጡ ነው። ቦምብ አይደለም። ምንድን ነው? ነጣላው ፈነዳ። ጭብጡ ነው እንዴ? አንተ ምንድን ነው የሚሮጡት? ምን አሳያቸው? እሺ እግዚኦ እሺ ቦርሳ እሺ ክፈተው እሺ ቹክ አፈርብላ አነሳው በስማ ወንድሜ እንትን አሁን 300 ሺህ ብር ገብቶልህ የለ? አዎ በስህተት እኮ ነው ተሳስቼ ነው የላኩት። ስህተት አይደለም ወንድሜ፣ ሲሳይ ነው ወንድሜ፣ ስህተት አይደለም። አረ እንደዛማ አይደለም እንዴ። ህሊና ካለ መልስልኝ። ህሊና ካለ አትበለኝ። አንተ ብትሆን ትመልሳለህ? ንገረኝ። አንተ ብትሆን ትመልሳለህ ወይ? እንደዛ አይነት ከባድ ጥያቄማ አትጠይቀኝ። አንተ ብትሆን ምናምን እኔ ምን አውቃለሁ? ሲጀመር ራሴን ላጠፋ ሲሄድ ነው 300 ሺህ ብር የገባው። ገብቶሃል አይደል? ይሄን ብር ከመለስኩልህ ራሴን አጠፋለሁ። ምረጥ። ራሴን ላጥፋ 300 ሺህ ብር ልላክ። ሊና ከሌላ አጠፋለሁ፣ ልክልሃለሁ፣ አጠፋለሁ። እንዴ አንተ በሰው ብር ነው እንዴ ራስህ የምታቆየው? እንዴ እኔም እኮ ካልመለስክልኝ ራሴን አጠፋለሁ። ምን አገባኝ? ያገባኛል። አረ ቢያንስ እሺ ግማሹን እንኳን ላክልኝ። በስመ አብ። ግማሹን አትበለኝ። እኔ ራሴን ነው ማጠፋው። ሙሉን ነው የምፈልገው። ራሴን ላጥፋልህ በአንተ ምክንያት ራሴን ላጥፋው። አየህ አባ ፈረስ ነሽ? ሰላም አሁን አትሰጂን አለ። ላንተ 100 ለክሰሉ ደግሞ 300 ትከፍላላችሁ። ኧረ ቀልደኛ ነህ በጣም። ና እሺ ንገር። ና አመረ ሊገቡ ነው እንዴ? ሰሉን ተላይጣ ነው። አንተ ከላይ ግባ። እኔ የቀለድኩ ነው መጥተኝ እኮ ምን እየቀለድኩ? መኪናዬን ፈረስ ይላል እንዴ? ተላይጣ ነው። በቃኛው ሹፌር እኮ ክሰራንችንም እኮ ነው ጭራሽ አለው። አንተ እኮ ተላይጣን በለው። በቃ እሺ አንተ ማረጋጋው። በቃ ሂድ ዝም ብለህ። አይ ምን እሺ ምንድን ነው የምትለው? እኔ ነው እሱ ነው የተቆጣው። በቃ እንትን አልካለ እንዴ? አሁን እየመጣ እንትን የሚለው አልሄድም። ምንድን ነው የምትለው? ምንድን ነው ያልከው? በራስ መኪና አስይዘዋለሁ። ናግባና ናውረድና ናውር ጉፋፊ አንተ ቺኳ እየመጣች ነው። ፍጠንበት። ተቅማጥ ይፍጠንበት። እኔ ለራሴ ከርሴ መሙላት አቁቶኝ ከርሴ እንዲወጥቶ ሊበላኝ ነው። ምን ሌላ ሰው ልጨምርልኝ ነው? ምን ብቻዬን ስቸገር ደበርኩ? ሁለት ልታረገን ነው? አንተ ለጣብሰህ እኮ ነው ያልኩት። ጣረ ሞት ይጥበስህ። የራስህ ጉዳይ ነው። ምንድነው የምትላላጠው? ይሄው ባለፈው ዕለት ኦርደር ያደረኩት ከቱርክ 10,000 ሁማኔር አልደርስ ብሎ ሴቱ ሊበላኝ ነው። ሰማን
ወይኔ እሱ ይገርማል። እንዳይ ከቻይና አዘዝኩ 30 ኤሌክትሪክ መኪና አለ ሱቄ በቃ ያው በከስተመር ተንጨራርቋል። በቃ ደውልልሃለሁ ስልክ ይዤ እኮ ወደ በሳላራት ጓደኛዬ ነው ተዋወቅ ወንድሙ ነው ስልክ ይኸውልሽ በሚኒሊክ ጊዜ ገባ ከትልቅ እስከ ትንሽ ተደውሏል። አዎ ዛሬ ገና ስልክ ተደውሏል። ዛሬ ገና ቁም ነገር ተወራል። ጠርቼ እኮ ወደ ፒስቶ አልገባም አለኝ። እንዳለ ደግሞ ጭቃ ነው ድንጋይ እንኳን የለውም መረጋገጫ አንተ አትነግራትም? ምንድን ነው ጓደኛ አይደለም ድንጋይ ነው ያልሽው? ድንጋይ ወይ እናቴ እመስላለሁ እሸውዳለሁ እናቴ እንደዛ ይኸውልሽ በዘጠናዎቹ መጀመሪያ ተወለድኩ። አሁን ሀያዎቹን አጋምሼ ወደ 30 እየሄድኩ ነው። በዚህ እድሜው ላይ ያለ ሰው ባንክ አካውንቱ ላይ 00 ባላንስ ከሆነ ያለው እኔ አልወሉ እኔ ጡብ እኔ ባርጩት እኔ ድንጋይ ካልተባልኩ ማን ነው ድንጋይ እናቴ? አረ ነው ነይ አስማት ላሳይሽ። አላመነችኝ እጅህን ዘርጊ። እኔ ድንጋዩ እናቴ ጭቃ ማለት እኔ ማለት ጭቃ በጭቃ ቤት ኖሬ ድንጋይ መሆን ያቅተኛል እናቴ አለሁልሽ። መሪጌታ አዎ በቃ እንዳሉኝ ያደርጋለሁ። ዱቄቷን ትንሽዬ ውሃ ውስጥ አይደለ? እሺ ከዛ በቃ ፍቅር በፍቅር ትሆናለች፣ ትወደኛለች። እሺ ውይ መጣች መሪጌታ መጣች። ተው ሲያታም እንዴት ነሽ? ተጠፋፋን አይደል? ትንሽ ደክሞሻል መሰለኝ። ጠጪ አንተ መካኒክ አልነበርክ? በአንድ ጊዜ ደግሞ ማን ነው አሽቶ ያደረገ? አሁን እጅ ሾኛለሁ። ይኸው እዚህ መገጣጠም እነዛም መገጣጠም እና ትችላለህ? እችላለሁ። እጀ ምረት ነው ፈውሷል። እንደው እባክህ ልጅ ምን ሆኖ ነው ልጅ? ቆይ ኳስ ሲጫወት ወድቆ ነው ኳስ ሲጫወት እሺ ለኔ ወለቀ። አዎ አገኘኋት። ይኸውልህ አሁን ለጊዜው እቃው ገበያ ላይ የለምና ሰከንድ እስከምፈልግለት ድረስ አሁን መብራት ስለሌለ ቶርኖ ቤት አልሰደውም። እዚሁ በኦክሲጅን እኛ እንበይድለታለን። አዎ እንበይድለታለን እና እጁ መውረድ አለበት። 17 ስቴላና ጉጣት አምጣልኝ። እጁ መውረድ አለበት። ልጅን የሞተር ቃራ የምን ሞተር በይደው እንዲሻለው ነው ወይ ነው ምን